እስከ 3 ሚሊዮን እስከ 2 ሚሊዮን ድረስ ቅናሾች አርተናል። እናንተ ካንጋሮ ፎም በሚባለው ታውቁታላችሁ። ያን እንዳልኳችሁ ግቢ ነው 30 ሺህ ካሬ ያለፈ ኮምፓውንድ ከዚህ በፊት ስንሸጠው በ14 ሚሊዮን 800 ሺህ ነበረ። አሁን ላይ ደግሞ በ13 ሚሊዮን 600 ሺህ። ሰላም እንዴት ናችሁ? ያፌት እባላለሁ የሪል ስቴት ሽያጭ አማካሪ ነኝ። ታዲያ ኳሪ የምታዩት ነው የሚያምር አፓርትመንት ቦሌ ቡልቡላ ላይ ከዚህ በፊት ያስረከብናቸው ነው። አሁን ደግሞ በአንድ ዓመት የምትረከቡትን እስከ 2 ሚሊዮን ብር ቅናሽ የወጣባቸውን አፓርትመንቶች እናንተ ካንጋሮ ፎም በሚባለው ታውቁታላችሁ። እኛ ደግሞ ካንጋሮ ዴቨሎፕመንት ብለን ይዘን መተን ሪል ስቴት ውስጥ ገብተናል። 30 ሺህ ካሬ ላይ ያረፈ ግቢ ነው። ታዲያ እስቲ እየገባን ደግሞ እንያቸው። እነዚህ እንደምትሉት በወለል አንድ አባወራ ብቻ ነው የሚገኝበት። ታዲያ እያንዳንዱ ቤት በዚህ በስተ ቀኛችን ይኖራል። ደረጃው ወደ ላይ ነው። ራሱ ጂ+4 አፓርትመንት ነው። እየገባን ደግሞ ውስጥ ለውስጥ ደግሞ እንደሚመስል እንያቸው። እንደምትሉት ሰፋ ያለ ሊቪንግ ኤሪያ ያለን ይሄን የምታዩት እንግዲህ ሲሊንግ ሃይቱ ከፍ ያለ ነው። ታዲያ ይሄኛው ባለ 2 መኝታ ነው። ሁሉ ጊዜ ባለ 2 መኝታ ግራውንድ ላይ የሚገኝ ሲሆን 170 ካሬ ላይ የሚያርፈው ባለ 2 መኝታዎቹ ታዲያ እንደዚህ ሃይ ኳሊቲ በሆኑ ሲሊንግ ሃይታችሁ እንደምታዩቸው ናቸው። በዚህ በኩል የኪችን ስፔሳችን አለ። ኪችናችን ይሄንን ይመስላል። ሰፋ ያለ ስፔስ ተጠቅመናል። አሪፍ ቬንቲሌሽን፣ እንደዚህ ሰፋ ያለ ቬንቲሌሽን የሚያስገባ ኪችን የሰራን ሲሆን በዚህ በኩል ደግሞ የባዝሩማችን እናገኛለን። በተመሳሳይ ባዝሩማችን ሰፋ ያለ የቬንቲሌሽን ስፔስ አለው። ታዲያ በዚህ በኩል ቤድሩሞቹ እናገኛለን። በስተቀኝና በስተግራ የተለያዩ አሉ። በዚህ በስተቀኛችን የልጆች መኝታ ነው የምናገኘው። በተመሳሳይ አሪፍ የብርሃን ፍሰት ይገባበታል። እዚች ጋር የቁም ሳጥን ስፔስ ይሆናል ማለት ነው። ታዲያ ወደዚህ ስንመጣ ደግሞ ማስተር ቤድሩሙ እናገኛለን። ማስተር ቤድሩሙ በተመሳሳይ አሪፍ የጠዋት ብርሃን ይገባበት ሲሆን እንደዚህ ሰፋ ያለ ስፔስ አለው። እዛች ጋር ቁም ሳጥን የምንገጥም ሲሆን በዚህ በኩል ደግሞ የባዝሩም ስፔሳችን እናገኘዋለን ማለት ነው። ባዝሩማችን ነው። አሪፍ ቬንቲሌሽን ይኖረዋል። ታዲያ ባልከኒ እዚች ጋር ይኖረናል ማለት ነው። ይሄኛው 107 ካሬ ባለ 2 መኝታ ነው። ከዚህ በፊት ማለትም ከ6 ወር በፊት ይሄን ሳይት ገንብተናል። ታዲያ ይሄኛውን ብሎክ በ6 ወር ያስረከብነው ሲሆን አሁን ላይ ደግሞ አዲስ ብሎክ ጀምረናል። ታዲያ ከዚህ በፊት ስንሸጠው በ14 ሚሊዮን 800 ሺህ ነበረ። አሁን ላይ ደግሞ በ13 ሚሊዮን 600 ሺህ ማለትም እስከ 1 ሚሊዮን 200 ሺህ ብር ቅናሽ አርግተናል። አዲሱን ብሎካችንን ለማስለመድ እንደምታዩት ሰፋ ያለ የብርሃን ፍሰት ያለው ነው። ታዲያ እስቲ ወደ ባለ ሶስቶቹ ደግሞ እየወጣን እንየው። እንዳልኳችሁ ግራውንድ ላይ ባለ 2 መኝታ ነው። ከዚህ በኋላ ባለ ሶስቶቹ እናገኛቸዋለን። ደረጃ እንደወጣን ባለ ሶስቶቹ እናገኛለን ማለት ነው። ይሄኛው ደግሞ አንደኛ እስከ አራተኛ ያለው ባለ 3 መኝታ ነው። እዚች ጋር የላውንደሪ ስፔሳችን አለ። በዚህ በኩል ደግሞ ይሄ ኪችናችን እንደምታዩት ሰፋ ያለ የኪችን ስፔስ አለ። የምታዩት ይሄንን ይመስላል። ሶ ወደ ሊቪንጎቹ ስንሄድ ከባለ ሁለቱ ጋር ተመሳሳይ ነው። ምንድነው ይሄኛው የሚለየው ካላችሁ በዚህ በኩል ስንመጣ ሰፋ ያለ ባልከኒ አለን። ይሄኛው ባልከኒያችን እንደምታዩት ሰፋ ያለ ስፔስ ተጠቅሟል። አሪፍ ቪው የምናገኛለን። እንዳልኳችሁ ግቢ ነው። 30 ሺህ ካሬ ያለፈ ኮምፓውንድ ነው የምንገዛው ማለት ነው። ስለዚህ ለልጆች ሴኩሪቲ እንዲሁም ለልጅ ለማሳደግ የሚሆን አይነት ነገር ነው። ታዲያ ወደ መኝታ ቤቶቹ ስንመጣ እዚህ ጋር ቅድም በባለሁለቶቹ ላይ የኪችን ስፔስ ነበረች። እቺኛውን አሁን ቤድሩም አድርገናታል ኪችን መጀመሪያ ላይ ስለሆነ። ታዲያ ወደዚህ ስንመጣ ደግሞ የባዝሩም ስፔሳችን አለ። ታዲያ ይሄንን የመሰለ አፓርትመንት ማን መግዛት አይፈልግም? እስቲ ለራሳችሁን ጠይቁ። እቺኛዋ በዚህ በኩል የልጆች መኝታ ይኖረናል። የምታዩት የልጆች መኝታ ይኖራል። በዚህ በኩል ደግሞ ማስተር ቤድሩም ስፔስ ይኖረናል። ማስተር ቤድሩም ላይ ምንድነው ለየት የሚያደርገው ነገር ካላችሁ ባልከኒ ይኖረናል ማለት ነው። ይሄን የመሰለ ሰፋ ያለ ባልከኒ ይኖረናል ማለት ነው። ባዝሩማችን እዚች ጋር እናገኘዋለን። አሁን ወደ ዋጋ ስንመጣ ፈርስት ፍሎር ላይ ያለ ነው። ፈርስት ፍሎር ላይ በካሬ 125 ሺህ ነው። ሰከንድ ላይ 123 ሺህ ነው። ሰርድ እና ፎርዝ ላይ ደግሞ በካሬ በ120 ሺህ ነው እየሸጥን ያለ ነው። ማለትም እስከ 15 ሚሊዮን የዋጋ ዲፈረንሶች አሉት ማለት ነው። ከዚህ በፊት በ18 ሚሊዮን ሲሸጡ ነበር። እስከ 3 ሚሊዮን እስከ 2 ሚሊዮን ድረስ ቅናሾች አርተናል። ወደ ቅናሽ ስንመጣ ደግሞ ከ50% በላይ ጀምራችሁ ስትከፍሉ ማለትም 50% ስትከፍሉ እስከ 3%፣ 75% ስትከፍሉ ደግሞ እስከ 4% እንዲሁም 100% ስትከፍሉ እስከ 6% ቅናሽ አዘጋጅተናል። እንዲሁም ከ30% 4 ሚሊዮን ብር ቅድመ ክፍያ ጀምሮ የእነዚህ ቤቶች ባለቤት መሆን ትችላላችሁ። እስቲ ደግሞ አዲሱን ብሎክ እየሸጥን ያለውን ብሎክ ደግሞ ሄደን እንየው። ይሄን ይመስላል አዲሱ ብሎካችን። ታዲያ በሚገርም ፍጥነት እየተንቀሳቀሰ ነው ያለው። ከ50% በላይ ሄዷል በግንባታ ደረጃ። ታዲያ እነዚህን አፓርትመንቶች በአንድ ዓመት ጊዜ አጠናቀን እንደዛኛው የምናስረክባችሁ ሲሆን ሃይ ኳሊቲ የሆኑ ማቴሪያሎች ብቻ ነው የምንጠቀመው። ታዲያ ለበለጠ መረጃ እንዲሁም ለሳይት ቪዚት ከስር ባለው ስልኮች ደውሉልን። መልካም ቀን፣ መልካም ውሎ።